እግዚአብሔር አምላካችን ነው፣ እኛ ሕዝቡ ነን። እግዚአብሔር አባታችን ነው፣ እኛ ደግሞ ምኑ ነን? ልጆቹ ነንና አባታችን እግዚአብሔር ከልጆቹ ከኛ ምን ይፈልጋል? የመጀመሪያና አንደኛ እግዚአብሔርን እንድትፈራው የሚል ቃል ታገኛላችሁ። አምላክ እግዚአብሔር ካንተ የሚፈልገው ምንድነው? አንደኛ እግዚአብሔርን እንድትፈራ እግዚአብሔር ይፈልግ። ሰዎች 50 ሰውን ይፈራሉ፣ 50 እግዚአብሔርን ይፈራሉ። ሰዎች 50 ሰይጣንን ይፈራሉ፣ 50% ደግሞ እግዚአብሔርን። መካከለኛ ብዙ ሰዎች አሉ። ሰዎች 50 እግዚአብሔርን ይፈራሉ፣ 50 ደግሞ ሰይጣንን ይፈራሉ። 50 ሰውን ይፈራሉ፣ 50% ደግሞ እግዚአብሔርን ይፈራሉ። ሰዎች 50 ኑሮን ይፈራሉ፣ 50 ደግሞ እግዚአብሔርን ይፈራሉ። እግዚአብሔርን 100 ከዚያም በላይ የሚፈሩ ሰዎች በሕይወት ይኖራሉ። እዛ ምንም ጣጣ የሌለበት ራሱ በጉ ብርሃን፣ የማብራት ክፍያ የሌለበት፣ የውሃ ክፍያ የሌለበት እና የቤት ክራይ የሌለበት። የሚገባቸው አሁን ለተከራዮች ይገባቸዋል። ወንበር ይዞ መዞር የሌለበት፣ የጤፍ ጉዳይ፣ የበቆሎ፣ የስንዴ፣ የምን የአተር፣ የባቄላ ምናምን የንፍሮ፣ የቅቅል ምንም ችግር የሌለበት፣ ሁሉ ጊዜ ጌታን እያየን የምናመልክበት ራሱ ጌታ በጉ ብርሃን የሆነ ከተማ፣ ድንቅ ከተማ አለ። ማነው ዛሬ ነቃ ብሎ አሜን የሚለኝ? በመንገዱ እንድንሄድ የእግዚአብሔር መንገድ ደግሞ ራሱ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ዮሐንስ 14 ቁጥር 6 ላይ እውነትም ሕይወትም መንገድም እኔ ነኝ። 10 መንገድ የለም ማለት 77 መንገድ የለም፣ መንገዱ እኔ ነኝ። ሰላም ናችሁ? እኔ በጣም ደስ እያለኝ ነው። የሚሆን ነገር አለ። ዘዳግም ምዕራፍ 10 ከቁጥር 12 ጀምሮ ያለውን ቃል በሃርዱም መጽሐፍ ቅዱስ የያዛችሁ በሶፍትም የያዛችሁ ቃሉን በጌታ በኢየሱስ ስም አነባለሁ። እስራኤል ሆይ አሁንስ አምላክን እግዚአብሔርን ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክንም እግዚአብሔርን ትወድ ዘንድ በፍጹም ልብህ በፍጹም ነፍስህ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ላንተ የማዘውን የእግዚአብሔርን ትእዛዝና ሥርዓት ትጠብቅ ዘንድ ነው እንጂ አምላክ እግዚአብሔር ካንተ የሚፈልገው ምንድር ነው? እነሆ ሰማይ ሰማያትም ምድርም በእርሷም ያለው ሁሉ የአምላክ የእግዚአብሔር ነው። ብቻ እግዚአብሔር ስለ አባቶች ደስ ብሎታል፣ እነርሱንም ወደዋል። ከእነርሱም በኋላ እናንተን ዘራቸውን እንደ ዛሬው ሁሉ ከአሕዛብ መካከል መረጠ። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶችም ጌታ ታላቅ አምላክ ኃያልም የሚያስፈራም በፍርድ የማያዳላ መማለጃም የማይቀበል ነውና እናንተ የልባችሁን ሸለፈት ግረዙ። ከእንግዲህ ወዲህ አንገተ ደንዳና አትሁኑ። ለዲያደጉና ለመበለቲቱ ይፈርዳል። መብልንና ልብስም ይሰጠው ዘንድ ስደተኛውን ይወዳል። እናንተ በግብፅ አገር ስደተኞች ነበራችሁና፣ ስለዚህ ስደተኛውን ውደዱ። አምላክን እግዚአብሔርን ፍራ፣ እርሱንም አምልክ፣ ከእርሱም ተጣበቅ፣ በስሙም ማል። ዓይኖች ያዩትን እነዚህን ትላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው፣ እርሱም አምላክህ ነው። አባቶች 70 ነፍስ ሆነው ወደ ግብፅ ወረዱ። አሁንም አምላክ እግዚአብሔር ብዛትን እንደ ሰማይ ከዋክብት አደረገ ይላል። ለቃሉ ክብር ብቻ በደንብ አድርጋችሁ አሜን በሉ እስቲ። በጣም የሚገርመው እንዲህ በሚል ርዕስ የእግዚአብሔርን ቃል እንከፋፈላለን። አምላክ እግዚአብሔር ካንተ የሚፈልገው ምንድነው በሚል ጥያቄ ያለበት ርዕስ ነው። አምላክ እግዚአብሔር ካንተ የሚፈልገው ምንድነው? ለራሳችሁ እስቲ ቀኝ እጆቻችሁን በደረታችሁ ላይ አስቀምጡና አምላኬ እግዚአብሔር በሉ ከኔ ጋር
ድምጻችሁ ይሰማ። አምላኬ እግዚአብሔር በሉ። ድምጻችሁን ከፍ አድርጉና አምላኬ እግዚአብሔር በሉ። ከኔ የሚፈልገው ምንድነው? ድገሙና አምላኬ እግዚአብሔር በሉ። ከኔ የሚፈልገው ምንድነው? በዝርዝር 5 ነገሮችን እናያለን። አምላክ እግዚአብሔር ካንተ የሚፈልገው፣ ካንቺ የሚፈልገው፣ ከኔ የሚፈልገው፣ ከቤተ ክርስቲያን መሪዎች የሚፈልገው፣ ከሙሉ ጊዜ አገልጋዮች የሚፈልገው፣ ከመንግስት ሰራተኞች የሚፈልገው፣ ከነጋዴዎች የሚፈልገው፣ ከግል ሰራተኞች የሚፈልገው፣ ከሰው ልጅ ከልጆቹ የሚፈልገው እግዚአብሔር አምላካችን ነው። እኛ ሕዝቡ ነን። እግዚአብሔር አባታችን ነው። እኛ ደግሞ ምኑ ነን? ልጆቹ ነንና አባታችን እግዚአብሔር ከልጆቹ ከኛ ምን ይፈልጋል? የመጀመሪያና አንደኛ እግዚአብሔርን እንድትፈራው የሚል ቃል ታገኛላችሁ። እግዚአብሔርን እንድትፈራ ይላል። እግዚአብሔርን እንድንፈራ እግዚአብሔር ይፈልጋል። እስቲ የሰማኝ ሰው ካለ በጣም በትጋትና በጥናት በጣም እየተከታተላችሁ ነው። ጌታ ዘመናችሁን ይባርክ። ይሄን ቃል ከሰማን በኋላ በህይወታችሁ ግግም ያለ ተራራ በዚህ ቃል መናድ ይጀምራል። በጣም እርግጠኛ ነኝ። ይሄን ቃል እንደ እግዚአብሔር ቃል በደንብ ከዋጣችሁ በውስጣችሁ ከከተታችሁ በኋላ እርግጠኛ ነኝ ከህይወታችሁ ላይ የሆነ ባዶ የሆነ ነገር እያያችሁ ሙላት ላይ ይቀየራል። ይሄ የእግዚአብሔር ቃል ስለሆነ እስቲ ይሄ የእግዚአብሔር ቃል ነው በሉ። እስቲ ይሄ የእግዚአብሔር አምላክ እግዚአብሔር ካንተ የሚፈልገው ምንድነው? አንደኛ እግዚአብሔርን እንድትፈራ እግዚአብሔር ይፈልጋል። ሰዎች 50 ሰውን ይፈራሉ፣ 50 እግዚአብሔርን ይፈራሉ። ሰዎች 50 ሰይጣንን ይፈራሉ፣ 50% ደግሞ እግዚአብሔርን። መካከለኛ ብዙ ሰዎች አሉ። ሰዎች 50 እግዚአብሔርን ይፈራሉ፣ 50 ደግሞ ሰይጣንን ይፈራሉ። 50 ሰውን ይፈራሉ፣ 50% ደግሞ እግዚአብሔርን ይፈራሉ። ሰዎች 50 ኑሮን ይፈራሉ፣ 50 ደግሞ እግዚአብሔርን ይፈራሉ። እግዚአብሔርን 100 ከዚያም በላይ የሚፈሩ ሰዎች በሕይወት ይኖራሉ። ማንን የሚፈሩ ሰዎች? ምሳሌ መጽሐፍ ላይ ምዕራፍ 1 ቁጥር 7 ላይ ሁላችንም ገና ሰንደ ስኩል በልጅነታችን ስንማር የምናውቀው አንድ የከበረ የእግዚአብሔር ቃል አለ። ምሳሌ 1 ቁጥር 7 ምን ይላል? እስቲ ሁላችሁም አንድ ላይ ምን ይላል? ኧረ ተናገሩ። የጥበብ እስቲ ጮክ በሉ። የጥበብ መጀመሪያ ማንን መፍራት ነው? የምን መጀመሪያ? የጥበብ መጀመሪያ እግዚአብሔርን ምን ማለት ነው? የእውቀት መጀመሪያ እግዚአብሔርን ምን ማለት ነው? የማስተዋል መጀመሪያ ማንን መፍራት ነው? የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ምሳሌ 1:7 ላይ ደግሞ ምሳሌ 3 ቁጥር 7 ላይ እግዚአብሔርን ፍራ ከክፋትም እራቅ። ማንን ፍራ? ጮክ በሉ። ማንን ፍራ? ከክፋትም ምን በል? እግዚአብሔርን ፍራ ከክፋትም እራቅ። ይህም ይልና ለሥጋ ፈውስ ለአጥንቶችህም ጠገን ይሆንልሃል ይላል። ዛሬ አንድ ሰው እግዚአብሔርን መፍራት ውስጥ ይገባል፣ የተሰበረ አጥንቶቹ ይጠገናል። በጣም እርግጠኛ ነኝ። ዛሬ እንዲህ ነው የሚሆነው። እግዚአብሔርን መፍራት ውስጥ እንገባለን፣ ሙሉ ፈውስ እናገኛለን። እግዚአብሔርን እንፈራለን፣ የተሰበረ ነገራችን ይጠገናል። እግዚአብሔርን ፍራ ከክፋትም ራቅ ካለ በኋላ ይህም ይላል ለሥጋ ፈውስ ለአጥንቶችህም ጠገን ይሆንልሃል ነው የሚለው። ምሳሌ ምዕራፍ 3 ቁጥር ስንት ነው ያልኩት? 7 ላይ ሄዳችሁ ምሳሌ ምዕራፍ 14 ላይ ደግሞ 26 ቁጥር ላይ ስታነቡ ሰው ይላል ከሞት ወጥመድ ያመልጥ ዘንድ በደም ስሙኝ። ሰው ከምን ወጥመድ? ከሞት ወጥመድ። ሞትን የማይፈራ ሰው የለም።
አለ እንዴ? የተማረም ይፈራል፣ ያልተማረም ይፈራል። አካሚ ይፈራል፣ ታካሚ ይፈራል ሞትን። ይሄ ማለት ዶክተር ይፈራል፣ ዶክተር ጋር ደግሞ ሊመረመር ታሞ ሄደ ሰውም ሞት ይፈራል። አካሚም ታካሚም ሞት ይፈራል። ታውቃላችሁ። ንጉስም ዘበኛ ሞት ይፈራል። ሰው የተባለ ሁሉ ሞት ይፈራል። የሞት መድኃኒት ግን ልነግራችሁ ነው ዛሬ። አጠገባችሁ ያለውን ሰው የሞት መድኃኒት ተገኝቷል ብላችሁ ንገሩ። ድምጻችሁ የለም እኮ የሞት መድኃኒት ተገኝቷል በሉ። እርሱንም አሁን ትሰማለህ ብላችሁ ንገሩ። በደም ጠብቁ። አሁን ምንድነው የሞት መድኃኒት ካላችሁ ነግራችኋለሁ። በደም ተከታተሉ። እንዲህ ይላል፣ ሰው ሁሉ ሞትን ይፈራል። አንድ እናት በጣም በእድሜ አርጅተዋልና ሞትን በጣም ይፈራሉ። ጸሎታቸው አንድ ነው። የሆነ ዛፍ ስር እየሄዱ ይጸልያሉ። ጌታ ሆይ እድሜ ጨምርልኝ። ይሄ ምን መፍራት ነው? ሞት መፍራት። በእድሜ እኮ ሄደዋል። በእድሜ በጣም ሄደዋል። ጌታ ሆይ እድሜ ጨምርልኝ፣ ጌታ ሆይ እድሜ ጨምርልኝ ብሎ ይጸልያሉ። ዘወትር ጸሎታቸው ዛፍ ስር እየሄዱ ተንበርክኮ ይጸልያል። ከዕለታት አንድ ቀን አንድ ብላቴና ይከታተላቸዋል እና ጸሎታቸውንም የሚንበረከኩበት የሚሄዱበትን በደንብ ተከታትሏቸው በደንብ አይቷቸው ዛፍ ላይ ወጥቶ ጠበቃቸው እና አሁን እንደ ወትሮው መጡና በርከክ ብሎ እንዲህ አሉ፣ ጌታ ሆይ አሉ እድሜ ጨምርልኝ ብሎ ሲጸልዩ የብላቴና ዛፍ ላይ ወጥቶ ጠብቋቸዋል። እንዲህ አለ፣ ጎርነና አድርጎ ድምፁን ልጄ ሆይ አለና ምን አይል ልጨምርልሽ ስል ጌታ ሆይ አሉ ምን አለ እንዲሁ ዝም ብለሽ ኑሪ ብትለኝ አሉ። ዝም ብሎ መኖር አለ እንዴ? ቅማያቴ ቅድማያቴ አያቴ አባቴ ጭምር አሁን ምድር ላይ ቢኖሩ አገር እኮ ጦርነት ነው። በነገራችን ላይ ቅማያቴ ቅድማያቴ አያቴም አባቴም ወደ ጌታ ሄደዋል። ሁሉም እዚህ ቢኖሩ አይታችኋል። በጣም ከባድ። የሞት መድኃኒት ምንድን ነው? ሰው አለ ከሞት ወጥመድ ያመልጥ ዘንድ አለና እግዚአብሔርን መፍራት የሕይወት ምንጭ ነው። ማንን መፍራት? እስቲ የሰማኝ ሰው ማንን መፍራት? ማንን መፍራት? ይኸውላችሁ የሞት መድኃኒት ምንድን ነው ካላችሁ ማንን መፍራት ነው? እግዚአብሔር። ሰው አለ ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የምን ምንጭ ነው? የሕይወት ምንጭ። አንድ ቃል ደግሜ ወደሚቀጥለው አልፋለሁ። ምሳሌ 19 ቁጥር 23 ላይ ስታነቡ እንዲህ የሚል ቃል አለ፣ እግዚአብሔርን መፍራት ወደ ሕይወት ይመራል፣ የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኘውም ይላል። ኑሮንም ሰይጣንንም ሰውንም የማይፈራ እግዚአብሔርን እየፈራው እኖራለሁ የሚል ሰው ክፉንም አይፈራም የሚለው እግዚአብሔርን የሚፈራ ሰው ክፉን አይፈራም። እስኪ አልፈራም በሉ ባካችሁ። እግዚአብሔርን እፈራለሁ በሉ፣ ሌላውን አልፈራም በሉ። በደም አሜን በሉዋ። ሰው ለምንድን ነው እየደነገጠ እየበረገገ ምን ነው? አንዴ አይጥ እየመጣበት፣ አንዴ ድመት እየመጣበት፣ አንዴ ውሻ እየመጣበት፣ አንዴ ዝንጀሮ እየመጣበት፣ አንዴ ጅብ እየመጣበት፣ አንዴ ጫካ ነን እንዴ አንዳንድ ሰዎች እኮ ሁሉም ይመጣባቸው። እግዚአብሔርን የሚፈራ ሰው እየፈራ ሳይሆን እያስፈራ ይኖራል። እግዚአብሔርን የሚፈራ ሰው እየደነገጠ ሳይሆን ክፉን እያስደነገጠ ይኖራል። እግዚአብሔርን የሚፈራ ሰው እየተናወጠ ሳይሆን የክፉን መንደር ሼክ እያደረገ። የሆነች ሴት ገብታለች እዚህ ሰፈር እየተባለች እሴ በደም አሜን በሉ ባክ። ይሄ መንፈስ ዛሬ ይውላችሁ
ሰይጣንን የምትፈሩበት፣ ሰውን የምትፈሩበት፣ ኑሮን የምትፈሩበት፣ ክፉን የምትፈሩበት መንፈስ ከናንተ በዚህ ቃል እውነት ይመታና እግዚአብሔርን የምትፈሩበት መንፈስ ይገባባችሁና ባላችሁበት ሰፈር እንደ አንበሳ መንቀሳቀስ ትጀምራላችሁ። ሃሌሉያ። እግዚአብሔርን መፍራት ወደ ሕይወት ይመራል። የሚፈራውም ጠግቦ ይኖራል። ክፉ ነገርም አያገኝ። ክፉ አለ ግን አያገኝ። ሞት አለ ግን አያገኝ። ጭንገፋ አለ ግን አያገኝ። ዛቻ አለበት ግን አያገኝ። በዚህ ጦር በዚህ ሌላ የሚነሳበት በቤት በውጪ በመንደር በሰፈር ላይ በሷ ላይ የሚወራ አለ ግን ዘና ብሎ ይወጣል፣ ዘና ብሎ ይገባል። ለምን ካላችሁ ፈራ እግዚአብሔር አለበት። እግዚአብሔር ደግሞ ከሱ ጋር አለ። በደም አሜን በሉ ባካ። እግዚአብሔርን ለሚፈሩ ሰዎች እግዚአብሔር መላእክት ያዝላቸዋል። መጽሐፍ ሲናገር እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር ጋንጩሪ አይደለም፣ የእግዚአብሔር መላእክት ዙሪያውን ይከባል። አንድ ጊዜ አንዲት አገልግሎት እየሄደች ጫካ አቋርጥ ነው የምትሄደውና በጣም እግዚአብሔርን የምትፈራ እግዚአብሔርን የምትወድ የምታገለግል አገልጋይ ነች። ጫካ እያቋረጠች ወንበዴዎች ያዟትና ክፉ ሊያደርጉባት በጣም ያዟት። ሰው የለም ምን የለም። ጌታ ሆይ አለች። ወዲያው ሰይፍ የታጠቁ ነጫጭ ልብስ የለበሱ ወዲያው ከዛ በኋላ ብቻዋን ትመስለን ነበረ። ለካስ ከሰራዊት ጋር ነው የምትንቀሳቀሰው። እሺ ብቸኛ አይደለሁም በሉ ባካኝ። አምላኬ ከኔ ጋር አለ በሉት። የእግዚአብሔር መልአክ ከኔ ጋር አለ በሉ። መልእክት አለኝ። እግዚአብሔርን ትፈራለህ፣ የሚያስፈራን ትመታለህ። እግዚአብሔርን ትፈራለህ፣ የሚያስደነግጥን ትመታለህ። እግዚአብሔርን የሚፈሩ ሰዎች አሸናፊ ድለድራጊ አሸናፊ ናቸው። ክብር ለኢየሱስ ይሁን። ማንን መፍራት ነው ያልኩት? አምላክ እግዚአብሔር ካንተ የሚፈልገው ምንድነው? ሁለተኛ በመንገዱ እንድትሄድ ይላል። በምን እንድትሄድ? ሁለተኛ ነጥብ በምኑ? የእግዚአብሔር መንገድና የሰው መንገድ፣ የእግዚአብሔር ሐሳብና የሰው ሐሳብ፣ የእግዚአብሔር ፈቃድና የሰው ፈቃድ ሰማይ ከምድር እንደሚርቅ ሰማይ ከምድር ከፍ እንደሚል እንዲሁ የተራራቁ ናቸው። የእግዚአብሔር መንገድና የሰው መንገድ፣ የእግዚአብሔር ሐሳብና የሰው ሐሳብ፣ የእግዚአብሔር ፈቃድና የሰው ፈቃድ ሰማይ ከምድር እንደሚርቅ ወይም ከፍ እንደሚል እንዲሁ ከፍ ያለ ነው። አሁንም ምሳሌ ምዕራፍ 14 ቁጥር 12 ላይ እንደሚል ቃል ታገኛላችሁ። ሰው በደም ስሙ ለሰው ቅን የምትመስል መንገድ አለች ይላል። ምሳሌ 14 ቁጥር 12 ላይ ለሰው ምን የምትመስል ቅን የምትመስል መንገድ አለች ይልና ፍጻሜዋ የሞት መንገድ ናት ይላል። ፍጻሜዋ ሞት እንደሆነ ይናገራል። ለሰው ቅን የምትመስል፣ ለሰው መልካም የምትመስል፣ ለሰው በጣም ብርሃን የምትመስል መንገድ አለች። ፍጻሜዋ ግን የሞት መንገድ ነው። ስለዚህ ወገኖቼ ማቴዎስ ምዕራፍ 7 ላይ ስታነቡ ከቁጥር 13 ጀምራችሁ ስታነቡ ስለ ሁለት መንገዶች ይናገራል። የእግዚአብሔር መንገድ ቀጭን እንደሆነ ጠባብ እንደሆነ ይናገራል። የዓለም መንገድ ደግሞ ሰፊ እንደሆነ በጣም ሰፊ እንደሆነ ይናገራል። በቀጭኗ መንገድ ደግሞ ጥቂት ሰዎች እንደሚሄዱ ይናገርና በሰፊዋ መንገድ ደግሞ ብዙዎች ይሄዱባታል ይላል። እና የእግዚአብሔር መንገድና የሰው መንገድ በጣም ይለያያል። ስለዚህ እግዚአብሔር ከኛ የሚፈልገው ሁለተኛ ነጥብ በመንገዱ እንድንሄድ ይፈልጋል። ምሳሌ 14 ቁጥር 12 እና 12 ምሳሌ 12 ቁጥር 15ን ማንበብ ትችላላችሁ። ማቴዎስ ምዕራፍ 7 ቁጥር 13ን በመንገዱ እንድንሄድ እግዚአብሔር ይፈልጋል።
መሪዎች አሉ። ክፉ መንገድ የሚመሩ አሉ። እምቢ ብለን ጨክነን ግን በእግዚአብሔር መንገድ ከሄድን የዘላለም ሕይወት አለ። በእግዚአብሔር መንግሥት እዚህ ምድር ላይ ሰላም አለ፣ ደስታ አለ። እግዚአብሔር ከተናገረን ነገር ጋር እንገናኛለን። ክብር ለኢየሱስ ይሁን። አምላክ እግዚአብሔር ካንተ የሚፈልገው ምንድነው? ሶስተኛ እግዚአብሔርን እንድትወድ ይላል። ማንን እንድትወድ? በዚህ ዘመን እግዚአብሔር እዚህ አለ፣ ገንዘብ እዚህ አለ። ማንን ትመርጣለህ ቢባል ሰው እግዚአብሔርን ሳይሆን ገንዘብን የሚመርጥበት ጊዜ ነው። አሜሪካንን እዚህ አስቀምጠው እግዚአብሔር እዚህ አለ፣ አሜሪካን እዚህ አለ። አሜሪካን መሄድ ነው የምትፈልገው ከእግዚአብሔር ጋር የእግዚአብሔርን መንግሥት መውረስ ትፈልጋለህ ቢባል ኧረ እዛማን አይቶ መጥቷል። ገና ተስፋ ነው እንጂ ምንም የተረጋገጠ ነገር የለም። አንድ ታላቅ ወንድማችን አለ እና እኛ ቤት 13 አለን። ታላቅ ወንድማችን አለ። ክረምት እንደ ክረምት ነው የሚሆነው፣ በጋ ደግሞ እንደ በጋ ነው የሚሆነው። እንደ ነፈሰ የሚባል ነገር አለ። እንደ ነፈሰ ነውና እና እኔ ደግሞ ስንገናኝ በቤተሰብ ህብረትም በሆነ በለቅሶም ይሁን በሰርግም ይሁን በምርቃትም ይሁን በሆነ ብቻ ስንገናኝ እነግራቸዋለሁ በዚህ ምድር ላይ ጥቂት ጊዜ እንደምንኖርና በዘላለም መንግስት በእግዚአብሔር መንግስት ለዘላለም የዘላለም ህይወት እንዳለ እነግራቸዋለሁ። ቢቀበሉም ባይቀበሉም እነግራቸዋለሁና እሱ ምን ይላል? ዮሴፍ አለኝ አንድ ቀን። አቤት አለ። ሄዶ የመጣ ሰው አለ እንዴ? አሁን ምን ትላላችሁ? ሄዶ የመጣ ሰው አለ? እኔ ከሞትኩ በኋላ ይኸው አትቅበሩ፣ እንደው ከፈለጋችሁ እሳቱ እስኪተት እዚህም ቃጠሎ እዛም ቃጠሎ ማለት ነው። አሁን በሱ ንግግር እዚህ ሰይጣን ያቃጥለናል፣ ኑሮ ያቃጥለናል፣ ሰው ያቃጥለናል። እኛ ራሱ እዚህ ቆመን ፈገግ እንደምንል አይደለም፣ ቃጠሎ ብዙ ነው። ሰይጣን፣ ሰው፣ ኑሮ እንደው እዚህ ቢጠይቃችሁ ማናችሁ ማለት ነው 3000 የሚያገኝም በወር 30,000 የሚያገኝም በአቅሚቲ ሁሉም ኑሮ ውድ ነው ይላል። 3000 የሚያገኘው 30,000 የሚያገኘው ለሱም ባለበት ኑሮ ተወዶበታል። ለባለ 3000ም ኑሮ ተወዶበታል አይደለ? እና ምንድነው የሚያሳርፈን ካላችሁ አሁን እንደ ታላቅ ወንድም አትሆኑ ባካችሁ። እዛ ማን ሄዶ ይመጣል እንዴ? ምንድነው ምን ታካብዳለ ምናምን ምሏል። ሄዶ የመጣ የለም። ኢየሱስ ግን የነገረን ነገር አለ። ዮሐንስ 14 ቁጥር 1 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ በእኔም ደግሞ እመኑ አለና እንዲህ ባይሆን ባልነገርኳችሁ ነበር አለና ስፍራ አዘጋጅላችሁ ዘንድ እሄዳለሁ አለና ሄጄ አለ ስፍራ ባዘጋጀውላችሁ እኔ ባለሁበት ከኔ ጋር ለዘላለም እንድትኖሩ ዳግመኛ መጥቼ አሜሪካን ብሎ እኮ በደንብ አሜን ትላለሁ። አጠገባችሁ ያለውን ሰው ጨብጡና ተዘጋጅ በሉት። የምትሄድበት ግሩም ከተማ አለ ብላችሁ ነገር አንዳንዱ እኮ ዛሬ ትሞታለህ ያልኩ መስሎት ፊታችሁ በስንት አይነት ፊት እንዳለ ጌታ ሆይ እንደ ጌታ ስሙ ይባል በኢየሱስ እኔ መጥቻለሁ እወስዳችኋለሁ አለ። ንጉሱ ኢየሱስ ይመጣል። ስለዚህ እኛ በቃሉ አምነናል፣ በእግዚአብሔር አምነናል። ቃሉን ሰምተን በእግዚአብሔር አምነናል። ሰው በአፉ መስክሮ በልቡ አምኖ በአፉ መስክሮ ምን ይላል? ይድናል። እኔ ምንም ጥርጥር የለኝም ኢየሱስ ጌታ እዛ ምንም ጣጣ የሌለበት ራሱ በጉ ብርሃን የማብራት ክፍያ የሌለበት የውሃ ክፍያ የሌለበት እና የቤት ክራይ የሌለበት የሚገባቸው አሁን ለተከራዮች ይገባቸዋል። ወንበር ይዞ መዞር የሌለበት የጤፍ ጉዳይ የበቆሎ የስንዴ የምን የአተር የባቄላ ምናምን የንፍሮ የቅቅል ምናምን ምንም ችግር የሌለበት
ሁሉ ጊዜ ጌታን እያየን የምናመልክበት ራሱ ጌታ በጎ ብርሃን የሆነ ከተማ ድንቅ ከተማ አለ። ማን ነው ዛሬ ነቃ ብሎ አሜን የሚለኝ? በመንገዱ እንድንሄድ የእግዚአብሔር መንገድ ደግሞ ራሱ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ዮሐንስ 14 ቁጥር 1 ጀምሬ ቅድም ነገር ዮሐንስ 14 ቁጥር 6 ላይ እውነትም ሕይወትም መንገድም እኔ ነኝ። 10 መንገድ የለም ማለት 77 መንገድ የለም፣ መንገዱ እኔ ነኝ። ሃላፋዲያ በጌታ የሚያምኑ ጌታን የሚያመልኩ የሚከተሉ ሰዎች የምስራች አለኝ። እዚህ ምድር ላይ ሊያለቅሱ ይችላሉ፣ ለዘላለም ይስቃሉ። ምድር ላይ ሊያዝኑ ይችላሉ፣ ለጊዜ ለዘላለም ይደሰታል። ምድር ላይ ሊጨነቁ ይችላሉ፣ በብዙ ነገር ሊናወጡ ይችላሉ። ዘና ብሎ የሚያመልኩበት ከተማ ይጠብቃቸዋል። የሚገባባት ከተማ አለች፣ ድንቅ ከተማ አለች የሚል ሰው በደም አሜን ይበልባክ። ሃሌሉያ። ይህንን ሰይጣን አይችልም፣ ሟርት አይችልም፣ ጥንቆላ አይችልም፣ ዛር አይችልም፣ ወቃቢ አይችልም፣ ደፍተራ አይችልም። በደም አሜን በልባካ። ሃሌሉያ። ከኔ ጋር እንደው ነሸጥ በሉና አሜን በልባካ። ለባዲያ ደስ ብሏችሁ አሜን በሉስ። ሃሌሉያ። በመንገዱ እንድንሄድ እግዚአብሔር ይፈልጋል። ቀጥለና እርሱን እግዚአብሔርን እንድንወድ እግዚአብሔር ይፈልጋል። ወገኖቼ ማንን ነው የምንወደው? አሁን ልባችንን የያዘው ፍቅር ልባችንን የያዘው በጣም ልባችንን የወረሰው ምንድን ነው? ሴቶች፣ ወንዶች፣ አባት እናቶች፣ ወንዶች ወንድሞች፣ እህቶች እዚህ ቼካል እጮኛ እምቢ ስላት በረኪናት ይጠጣለች። አሁን የማን ፍቅር ነው ልቧን ያዘ? በረኪና ይጠጣል፣ ጁስ እንጂ የሚጠጣ ባልጠፋ ምግብ። ኢየሱስ ጌታ። ወይ እኮ አንዳንዱ ማንን እንደሚወድ ራሱ አሁን በኢሞ በዋትስአፕ በተለያዩ በፌስቡክ በምን እስቲ ድብን ያለ ጨለማ ያለበት ሰርች አድርጋችሁ ብታዩ እጮኛዋ ስለሄደ ፊቷ ላይ ጨለማ ታደርጋለች። ከዛ ደብዳቤ ትጽፋለች። በረኪና ጠጥቼ ሊሞት ነው። እስቲ አስተያየት ከስር። እኔ አስተያየት ምን እንደሚሰጥ ታውቃላችሁ? በጣም ከጨከንኩ በረኪናው እኮ ሊገልም ላይገልም ይችላል። ጸጥ የሚያደርግ ሌላ አለ የሆነ በጣም ከተሰማኝ። ካልሆነ ግን ምን እንደሚል ታውቃላችሁ? አረ እንደውም መንገድ ላይ በርገር አለ አይደለም? የደሃ በርገር ካፌ ላይ ነው የሚታውቁት። የደሃ በርገር መንገድ ላይ አለ፣ በሚጥሚጣ የሚበላው በርገር ድንች። እሺ ግልጽ። አረ በኢየሱስ እስቲ ምን ነክቶሃል ተባባልኩ። ነቃ በል ነቃ በይ። አረ ተናገሩ ባካችሁ። ማን ነው የምትወደው? ማን ነው የምትወጂው? ቆይ ማን ነው ህይወትሽን የያዘው? ጠይቁልኝ። ማን ነው ዘመኔን የያዘው? ማን ነው ህይወቴን የያዘው? ማን ነው ቤቴን የያዘው? ማን ነው ኑሮን የያዘው? የሄደም ይሂድ የመጣም ይምጣ የፈለገ ይሁን እኔን የወረሰውና እኔ ውስጥ ያለው ክርስቶስ ነው የሚል ሰው ካለ ደፍሮ አሜን ይበል። አይ ወይም ቼክ አደርጋለሁ ገና ነፃ አልወጣሁም የሚል ሰው በኋላ አሜን ይበል። ቆይቶ ሲገባው ማለት በጣም ይገርም እኮ። ቀን ጨለመብኝ፣ መንገድ ጠፋብኝ፣ ምግብ እምቢ አለኝ፣ አልበላ አለኝ ይላል። እውነት ምግብ አልበላ ብሎ ነው እንዴ? ባለፈው በእንትን ላይ አይቻለሁና 4 ሰው የሚበላውን በ10 ጉርሻ ጎርሳ አለው ይላል። እና እጮኛው ጋር ደውሎ ምን እንደሚል ታውቃላችሁ? አንቺ ከፊቴ ዞር ስትይ እኮ እኔ በቃ ትንፋሼ ነው የሚያጥርብኝ ይላል። ግን 4 ሰው የሚበላውን በስንት ጊዜ ጎርሳለሁ ይላል። መስሎሻል? መስሎአል? እውነቴን ነው መስሏችኋል? እግዚአብሔርን የሚወዱ ሰዎች ፍንክች ንቅንቅ አይሉም፣ የእግዚአብሔርን መንግስት ይወርሳል።
ትክክለኛ ፍቅር አጋፔ የሆነ እግዚአብሔርን መውደድ ነው። ሲቀጥል ደግሞ ተቃራኒ ጾታ ፍቅር የሚባል አለ። የቤተሰብ ፍቅር አለ። የተቃራኒ ጾታ ፍቅር የሚባል አለ። አጋፔ የሆነ ትክክለኛ ፍቅር እግዚአብሔርን የሚወዱ ሰዎች ሰዎችን መውደድ ይችላል። እግዚአብሔርን የሚወዱ ሰዎች ከሰዎች ጋር በፍቅር በሰላም መኖር ይችላል። እግዚአብሔርን የሚወዱ ሰዎች እግዚአብሔርን አናታቸው ላይ በቃ ወራሽ አድርገው በቃ የኔ አናት የቤት ራስ ማን ነው? ክርስቶስ። ማንን የሚወዱ ሰዎች? እግዚአብሔርን የሚወዱ ሰዎች ደግሞ ሰዎችን ይወዳሉ። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ይላል የእግዚአብሔር ፍቅር በውስጡ የለውም። እሱ እንደም የሚመላለሰው የት ነው ይላል? ጨለማ ውስጥ ነው የሚመላለሰው ይላል። እግዚአብሔር የሚወዱ ሰዎች ወንድማቸውን፣ እህታቸውን፣ አባት እናታቸውን፣ ጓደኛቸውን፣ ጎረቤታቸውን ይወዳል። ዛሬ አንድ መንፈስ የተመታ ይሁን። የጥላቻ መንፈስ ይመታ። ሌቫዲያ የሚያነቋቅር መንፈስ ይመታ። እስቲ ይመታ በሉ ባካል። እንዲህ በሉ ከኔ ጋር እግዚአብሔርን እወደዋለሁ፣ እግዚአብሔር ይወደኛል በሉስ። እግዚአብሔርን እወደዋለሁ። እግዚአብሔርን በሚወድበት በሉ እስቲ የማረጋግጠው በሉ ከኔ ጋር ወንድሜን እህቴን እወዳለሁ። ወንድሙን የሚጠላ ሰው በጨለማ ውስጥ አለ፣ የእግዚአብሔር ፍቅርም በሱ ውስጥ የለውም ይላል። እግዚአብሔርን እንድንወድ ቀጥሎ ባልንጀራዎቻችንን እንደ ራሳችን አድርገን ራሱን የሚጠላ ሰው አለ? እግዚአብሔርን የማይወዱ ሰዎች ሰዎችን መውደድ ስለማይችሉ ምን እንደሚሉ ታውቃላችሁ? ለጎረቤት፣ ለጓደኛቸው፣ ለሚጠሉት ሰው ምንድነው የሚመኙት ካላችሁ ምንድነው የሚመኙት? እንዲሞት ነው። ቆሞ እንዲሄድ ታያለ ይላሉ። በቃ በዚህ ከተማ ይንቀሳቀስ እሱ። ጌታ ሆይ እግዚአብሔር ነፍሰ ገዳይ ነው እንዴ? ጠይቁልኝ ያጠገባችሁ ያለውን ሰው እግዚአብሔር ነፍሰ ገዳይ ነው ወይ? እግዚአብሔር ነፍስ ያጠፋል ወይ? ይሄ ጸሎት ከንቱ ነው። ከዛሬ ጀምሮ በሉት ጸሎትን አስተካክል። ወደ እግዚአብሔር ተመለስ። ወደ እግዚአብሔር ፍቅር ተመለስ። በደንብ አድርጋችሁ ከተቀበላችሁ አሜን በሉ። እግዚአብሔርን እንድንወድ መጀመሪያ የወደደን ራሱ ማን ነው? እግዚአብሔር። ምላሽ ደግሞ እኛ እግዚአብሔርን እንወደዋል። በዛ ፍቅር ደግሞ እርስ በርሳችን በፍቅር እንመላለሳለን። እርስ በርሳችን በህብረት እንመላለሳለን። ክብር ለኢየሱስ ይሁን። እሺ እሺ አራተኛ እግዚአብሔርን ብቻ እንድናመልከው እግዚአብሔር ይፈልጋል። እግዚአብሔርን እንድትፈራው በመንገዱ እንድትሄድ እግዚአብሔርን እንድትወድ። አራተኛ እግዚአብሔርን ብቻ እንድናመልከው ወይም እንድታመልከው እግዚአብሔር ይፈልጋል። እግዚአብሔር ብቻ በህይወታችን፣ እግዚአብሔር ብቻ በዘመናችን፣ እግዚአብሔር ብቻ በቤታችን፣ እግዚአብሔር ብቻ በኑሯችን መመለክ አለበት። ዛሬ የእግዚአብሔርን ቦታ በውስጣችን ያዙ፣ በቤታችን ያዙ፣ ባለንበት አካባቢ ያዙ። ብዙ ጣዖት የማይመስሉ ግን ጣዖት የሆኑ ብዙ ነገሮች አሉ። ጣዖት የማይመስሉ ጣዖት የሆኑ ብዙ ነገሮች አሉ። ለምንድን ነው የምትናደጂው? ወይም ለምንድን ነው የምትቆጣው? ለምንድን ነው የሆነ ቡግ ትላለ ምናምን ብላችሁ ብትጠይቋት ወይም ብትጠይቁት ምን እንደሚሉ ታውቃላችሁ? የአባቴ አለብኝ። በጨዋ ነገርኳችሁ። የማን አለብኝ? ኧረ ተናገሩ። የማን አለብኝ? ሶስት ሰው ብቻ ነው የሰማኝ። የማን አለብኝ ይላሉ። የመንፈሳዊ አባቴ ነው የሥጋ አባቴ ነው ያለው። ይሄንም ቼክ አለ። ለምን ነው ቡግ የምትለው? ቶሎ ትናደዳለህ፣ ቶሎ ትቆጣለህ፣ ቡግ ትላለህ። ልክ እሳት ቆይቶ እንደሚነድ ቡግ ትላለህ ሲባል እንዴት ትላለች?
የእናቴ አለብኝ። የማን አለብኝ? ዛሬ ቡክ የሚልባችሁ ብልጭ የሚልባችሁ በኢየሱስ ስም ድርቅም ይበል። እደግማለሁ። ቡክ ልብኛል የእናቴ አለብኝ፣ ቡክ ልብኛል የአባቴ አለብኝ። አንዳንዱ እኮ የአባቱን ጦር ቤቱ ያስቀምጣል። አባቱ የሚቀመጥበትን ወንበር አረ እንዳትነኩ ወንበር። አንዳንድ ቤት ላይ ወንበር ጣዖት፣ አንዳንድ ቤት ላይ የሆነ ዕቃ ጣዖት ይሆንባቸዋል። አንዳንድ ቤት ላይ የሆነ ነገር፣ አንዳንድ ቤት ላይ ቀንድ። ድሮ በቃ አባቴ ተዋጊ ነበር ኃይለኛ ነው የሚል ይኸው ቀንድ። ይሄ ቀንዳም መንፈስ ካንቺ ይመታ። አሜን። ኧረ ጸጥ አላችሁ በእውነት በዚህ በእንዶ ቆጣጥሉ። ይሄ መንፈስ እኮ በኢየሱስ ስም የተመታዩ። የአባቴ አለብኝ፣ የእናቴ አለብኝ፣ የዘሬ አለብኝ፣ የማንዘሬ አለብኝ፣ የምን አለብኝ፣ የቆጦ አለብኝ፣ የባጦ አለብኝ። በኢየሱስ ስም ዛሬ የተመታ ይሆን። ምግብን የሚያመልኳል እንጀራ እየበሉ የማይናገሩ ሰዎች ገጥሟቸው ያውቃል? አያታቸውም አይናገሩም፣ አባታቸውም አይናገሩም። እነሱ ምግብ እየበሉ ምንድነው ሲባል እንጀራ እኮ ንጉስ ነው። እውነት ነው። 20 ስንት ብር ገብቷል ደረቅ እንጀራ። ንጉስ ሆኗል። ንጉስ ነው በእውነት ጌታ ነው ንጉስ። በአንቺ ላይ እንጀራ ነው ንጉስ በኢየሱስ። ምግብን የሚያመልኩ ሰዎች እንዳሉ ታውቃለህ? ብሎ በነገራችን ላይ ይሄ እንጀራ የመውደድም ደግሞ የኑሮ ውድነቱም ጭምር ገብቶ ጭካኔም እና በኢየሱስ ምግብ የሚያመልኩ አሉ፣ የሚጠጣ መጠጥ የሚያመልኩ አሉ፣ የሚበላ ምግብ የሚያመልኩ አሉ፣ ልብስ የሚያመልኩ አሉ። ቤት ውስጥ እንደው ቁም ሳጥናችሁ ውስጥ ማይለበሱ ማይነኩ ልብሶች የሉ? ቼክ አርጉ በደንብ። ይሄ በጣም እንደው ዘንድሮ ማይነካ ማይነገር ጥቃቅን የሆኑ አማልክቶች፣ ትናንሽ አማልክቶች ቤታችን ላይ ቁጭ ብለው እና ስንገስጽ በኢየሱስ ወደ ቀኝ ዙሩ፣ ወደ ግራ ዙሩ፣ ወደ ኋላ ዙሩ፣ ወደ ፊት ዙሩ። እዛ ጋር አረ እዚህ ነው መመታት ያለበት። መጀመሪያ እዚህ ነው መመታት። አሁን የሚናገረው ከገባችሁ በሉ እስቲ። ኦኬ ካልገባችሁ ማቤት እኮ ነው። እግዚአብሔርን ብቻ እንድናመልክ እግዚአብሔር ይፈልጋል። ሰው ሳይገባበት፣ ጣዖት ሳይገባበት፣ የትኛውም ነገር ሳይገባበት፣ የትኛውም ነገር ሳይገባበት ብቻውን እግዚአብሔር ብቻውን ይመለክ። የሕይወቴ ንጉሥ ኢየሱስ፣ የቤቴ ራስ ኢየሱስ፣ ዘመኔ ኢየሱስ። በደም አሜን በሉ ባካችሁ። ማቴዎስ 4 ቁጥር 10 ላይ ስታነቡ ሰይጣን የዓለምን ነገስታት ክብራቸውን ያለውን ብልጭልጭ ሁሉ ነገር ሁሉ የሚያምረው ነገር ሁሉ አሳየውና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ወድቀ ብትሰግድልኝ አለ። ይህን ላንተ ኢየሱስ ተቀባይ ሆኖ ሰይጣን ደግሞ ሰጪ ሆኖ አይገርም? ከዛ ኢየሱስ እንዲህ አለ፣ ሂድ አንተ ሰይጣን፣ ለአምላክ ለእግዚአብሔር ብቻ ስገድ፣ ለእርሱም አምላክን እግዚአብሔርን ብቻ አምልክ፣ እርሱንም ብቻ ለእርሱ ብቻ ስገድ ተብሎ ተጽፏል አለና ሂድ አንተ ሰይጣን አለ። ማምለክ ያለብን ማንን ነው? ኢየሱስ። መስገድ ያለብን ለማን ነው? ሙሉ ክብር፣ ስግደት፣ አምልኮ፣ ውዳሴ የሚገባው ለማን? ሰው ራሱ እኮ ስግደት የሚፈልግበት ዘመን ላይ
እንደውም አንዳችሁን ያሳስባችሁና ከመካከላችን አሁን አንዱ በኋላ ፕሮግራሙ እንዳለቀ አሳስቦት ለኔ አሁን መኪና ቢሰጠኝ በኋላ እዚህ አምልኮ በኋላ ምን ነው አይቻልም እንዴ? ኢየሱስ መኪና ቁልፍ ቢሰጠኝና እኔ ከእጁ ላፋርጌ መኪናውን ተረካርጌ ይዤው አየርጤ ቴንኪው አላልኩ፣ አመሰግናለሁ አላልኩ፣ ምንም ነገር አላልኩ፣ ምንም አላደረኩለትም። አይሰማውም? ይሰማዋል? አይሰማም? አያችሁ፣ በቃ ጣዖት ማለት ይሄ። አሁን ለሱ ስግደት ያስፈልጋል መኪና ስለሰጠኝ። በነገራችን ላይ ጋሽ የምንላቸው ሰዎች እኮ እንዴ ጋሻ አለ ጋሻ የሚባለው እኮ ጋሻ ላለው ሰው ነው ድሮ እኔ ማቀው ገጠር። አሁን ግን 250 ካሬ የለውም ሰውየው፣ ግን ጋሽ መባል ይፈልግ። ምን ሆናችኋል እናንተ? 250 ካሬ 60 ቆርቆሮ እንኳን የሚያሰራ ቦታ የለውም፣ ግን ሰውየው እንዲሰገድለት ጋሽ። ኧረ በኢየሱስ ስም ጋሻው ራሱን እዛችሁ ይቀር። ይህ ሃማ መንፈስ የተመታውን ቅድም መግቢያ ላይ ሃማ ማርዶክዮስን የጠመደውን በጣም የተቆጣው ለምን እንደሆነ ታውቃላችሁ? ሁሉም ገና ሃማ ሲገባ ከበር ጀምሮ እስከ ቤተ መቅደስ ያለው ሁሉ ይሰገድለታል። ማርዶክዮስ ንቅንቅ አይ ሰላም ነው እግዚአብሔር ይመስገን። የጮሌ መንፈስ ይመል እንዴት ነው? እግዚአብሔር ይመስገን ሰላም ነው፣ ጌታ የተባረከ ይሁን። ስግደት የለ አለ። ከታላቅ እስከ ታናሽ ከታናሽ እስከ ታላቅ ሁሉም ይሰግድልኛል። ይሄ ከአይሁድ የመጣ መጤ አይሰግድልኝም ብሎ ምን እንዳለ ታውቃላችሁ? በማርዶክዮስም በአይሁድ በሙሉ ሞትን አወጀና እሰቅላለሁ አለ። ሚስቱ ደግሞ እንዲህ አለችው፣ ሰውየውን አውቀዋል ወይ? የሃማ ሚስት አይሁዳዊ ከሆነ ግን ከወዲሁ ልንገር ያለች መንበርከክ ጀምራል፣ በኋላ በደም ትንበረከካታል። የሚሰግድለትን የሚያቅሰው ነው። ከሱ ጋር ባትነካካ ይሻላል። አረ ኢየሱስ ጌታ ነው። እስቲ አልሰግድም በሉ ባካችሁ። ለክፉ ምን አልልም፣ አልሰግድም። ለጣዖት አልሰግድም፣ ለክፋት አልሰግድም፣ ለሰይጣን አልሰግድም፣ ለሰዎች አልሰግድም፣ ለራሴም አልሰግድም፣ ለስሜ አልሰግድም፣ ለንብረቴ አልሰግድም። ዕቃ አምላክ የሆነባቸው ሰዎች አሉ። አንድ ጊዜ አዲስ አበባ የሆነ ቤት ቅዱሳን ተሰብስበው እየጸለዩ አንዱ አገልጋይ በኢየሱስም ጩህና ውጣ ሲል ምን ብሎ እንደገሰ የሶፋ መንፈስ በኢየሱስም ውጣ። ለካ የሶፋ መንፈስም አለ። ላሳያችሁ። የሶፋ መንፈስ ሶፋ እናንተ ቤት ክብ ይሰራ የለም ደረቅ ላይ ትቀመጣላችሁ። ሶፋ ለመቼ ነው የሚቀመጠው? እና ሰዎች ኧረ አትግባ ወይ አትቀመጥ ምናምን የሚባል ሶፋ አለ። ለካ ሴትዮዋ ሰዎች እንግዳ መጥቶ ሶፋ ላይ ሊቀመጥ ወይ ስትል ገባባ። የሶፋ መንፈስ ጩና ውጣ ሲባል የሶፋ መንፈስ ጮኸ። አንዳንድ ቤት እኮ የፍሪጅ መንፈስ ይጮሃል። አንዳንድ ቤት እኮ ቢገሰጹ እኮ የሶፋ መንፈስ ይጮሃል። የፍሪጅ መንፈስ ላሳያችሁ ደግሞ። የፍሪጅ ለስላሳ ውስጥ ቁጭ ብለው እናንተ ውሃ ትጠጣላችሁ። የኮንትሮል ቢፌ መንፈስ የሚመታ ሰው እኮ አሪ ብርጭቆ እያየ በሰባራ ይጠጣል። በይቃ ሆኖ እናንተ ላይ የነገሰ መንፈስ ከተስማማችሁ ይመታ። አንድ ጊዜ እኔ ደንግጬ ያለው ሊፍት ሰጠኝ። መንገድ ቆሜ ያለው አገልግሎት ሊሄድ ጌታ ይባርከው። አንዱ የቤት መኪና በጣም የምታምር ቆንጆ የቤት መኪና ይዟል። እኔ መንገድ ላይ ቆሜ ያለው እና መጣና ና ግባ አለኝ። ገባው። ሲገባ እኔ የእናንተ ወንድም
የቤት በር ሲቀረቀር እንጂ ይሄኛውን ብዙም አላቅም። ከገጠር እንደመጣው ነው። ጓርኩት አለኝ። በኢየሱስም ጌታ ሆይ ይዞኝ ገደል እንዳይገባ ጌታ እርዳኝ አልኩ። በሩ እንኳን የመኪና መንፈስ ራሱ አለ ማለት ነው። በር ጓስል ኢየሱስ ብቻ በሕይወትሽ ይመለክ። ኢየሱስ ብቻ በዘመንህ ይመለክ። ኢየሱስ ብቻ በቤትህ ይመለክ። እግዚአብሔርን ብቻ እንድናመልክ ነው። እግዚአብሔር ማንን ብቻ? ሰውን አይደለም፣ ብርን አይደለም፣ ወርቅን አይደለም፣ ቤትን አይደለም፣ መኪናን አይደለም፣ ኑሮን አይደለም፣ ሰውን አይደለም፣ ራሳችንን አይደለም፣ ስማችንን አይደለም፣ ወንበራችንን አይደለም፣ ስልጣናችንን አይደለም። ማን ብቻ በእኛ ላይ? ኢየሱስ። እሱ ጮክ በሉና ኢየሱስ ብቻ በኔ ይንገስ በሉ። የመጨረሻ ድገሙና ኢየሱስ ብቻ በኔ ይክበር በሉ። ጥቃቅን አማልክቶች በኢየሱስም ይልቀቁ። የመጨረሻውን እናገርና እንጸልያለን። አምስተኛ አምላክ እግዚአብሔር ካንተ የሚፈልገው ምንድነው? አምስተኛ የእርሱን ትእዛዝና ሥርዓት እንድትጠብቅ። እግዚአብሔር የትእዛዝ አምላክ ነው። እግዚአብሔር የሥርዓት አምላክ ነው። የአበላል ሥርዓት አለ። የሚበላ ምግብ አለ፣ የማይበላ ምግብ አለ። የሚጠጣ አለ፣ መጠጥ አለ፣ የማይጠጣ መጠጥ አለ። የሚለበስ ልብስ አለ፣ የማይለበስ ካካ የሆኑ ነገሮች አሉ። እግዚአብሔር ማይከብርበት እና ምግብ ስለሆነ ሁሉ አይበላም፣ መጠጥ ስለሆነ ሁሉ ይጠጣል። እንዴ መልታ ከላይ ሜታ ከታች አድርጎ ሶፊ ከላይ ሐረር ሶፊ ከታች መልታ ከላይ ሜታ ከታች እንደዚህ አይነት ነገር የለም። እግዚአብሔር የአበላል ሥርዓት አለው። የአጠጣጥ የምንጠጣበት የማንጠጣበት አለ። የምንበላበት የማንበላበት አለ። የምንለብሰው የማንለብሰው ልብስ አለ። የምንኖርበት ሕይወት የማንኖርበት ሕይወት አለ። ሁለት መደረብ የሌለባቸው እግዚአብሔር የማይፈልገውን ሁለት ነገሮች ልንገራችሁ። እግዚአብሔር ላይ ሌላ እንዲደረብ እግዚአብሔር አይፈልግም። እግዚአብሔር ብቻውን አምላክ ነው። እስቲ እግዚአብሔር ብቻውን አምላክ ነው የሚል እግዚአብሔር ላይ ምንም እንዲደረብ እግዚአብሔር አይፈልግም። ሁለተኛ እንዲደረብ እግዚአብሔር የማይፈልገው ጋብቻ ላይ ጋብቻ መደረብን እግዚአብሔር አይፈልግም። ብዙ ሰዎች አሁን ብንጠና ማለት ነው፣ ብዙዎቻችን ብንጠና፣ ብዙዎቻችን በደንብ ብንጠየቅ ማለት ነው፣ አንዱን አዲስ አበባ፣ አንዱን አዋሳ፣ አንዱን 19 አንዱን 18 አንዱን ምናምን እንደዚህ ያስቀመጡ እዚህ መጥቶ ሊሳን ይናገራሉ። እንደው ይሄ ወርቅና አላሮ የዘመረው መዝሙር ትዝ የሚለኝ ድብልቅ ሕዝብ ነው ከግብፅ የወጣው እነርሱን መለየት እጅጉን ከባድ ነው። ቢሆንም አምላክ የእርሱ የሆኑትን ያውቃል፣ መውረስ ያለበትን ትውልድ ያሻግራል። ድብልቅ ሕዝብ ነው ከግብፅ የወጣው እነርሱን መለየት እጅጉን ከባድ ነው። ቢሆንም አምላኬ እስቲ ቢሆንም በሉ። እግዚአብሔር የእርሱ የሆኑትንና ያልሆኑትን ለይቶ ያውቃል። ሰውን መሸወድ፣ የቤተ ክርስቲያን መሪዎችን መሸወድ ይቻላል። የቤተ ክርስቲያን አገልጋዮችን መሸወድ ይቻላል። ሰውን ጓደኛን መሸወድ ይቻላል። በእግዚአብሔር ፊት ግን ሁሉም ነገር ራቁት ነው። ሁሉም ነገር በእግዚአብሔር ፊት ምንድን ነው? ከእግዚአብሔር የሚሰወር የሚደበቅ ነገር። ስለዚህ የእግዚአብሔርን ሥርዓት የእግዚአብሔርን ትእዛዝ እንድንጠብቅ እግዚአብሔር ይፈልግ። የትም ፍጪ ዱቄቱን አምጪ አይሰራም። የትም ይመቸኛል የሚባል አባባል አለ እኮ። ሄሎ ሰላም ነው እግዚአብሔር ይመስገን እንዴና አለው ጌታ ይባረክ። ኑሮ እንዴት ነው? አሮ እኔ በቃ የትም ይመቸኛል። የትም ይመቻል። እስቲ ቼክ ላርግ። የትም ይመቻችሁ ከሆነ አሁን በተቀመጣችሁበት ወንበር ሁላችሁም ተነሱና እዚህ ላይ ተንከባለሉ። ለምን? የትም ይመቸን የለም። ስለዚህ ለልብሳችን እንኳን የምንሰጠውን ክብር እኮ ለእግዚአብሔር
አሁን ይሄ እኔ በኔ ላይ ስለሆነ እንጂ ያማረብኝ አይደለም፣ እሱ ነው ያማረበት። እኔ ባልኖር እኮ መውልወያ አሁን አውጥቼ ላሳያችሁ። እንዴ ማን ነው እንደው አንድ እንትን የሚሰጠኝ ሻርብ የለበሰ ሰው አለ? ነጠላ እስቲ አሁን በሷ ላይ አምሯል። አቅልዬ ሳስቀምጥ ደታውና አሁን ያምራል። ለብሰት ወባት ግን አሁን ያምራል። ይሄ አካባቢ ያማረበት እኮ ሰው ስላለን፣ ይሄ አዳራሽ ያማረበት ማን ስላለን? ወንበር ብቻ ቢሆን ያምራል። ስለዚህ እግዚአብሔር የሥርዓት አምላክ ነው። እግዚአብሔር የሕግ አምላክ ነው። ማድረግ ያለብን አለ፣ ማድረግ የሌለብን አለ። በብሉይ ኪዳንም በአዲስ ኪዳን የጸጋ ዘመን ነው፣ የመንፈስ ቅዱስ ዘመን ነው። እዚህ ጋር ኃጢአትን እንደ ውሃ እየጨለጥን እዚህ መተን የምንዘልበት አይደለም። አዲስ አበባ ወታደር ሰፈር ሙሉ ወንጌል እያገለገልኩ የዛሬ 2009 ማለቂያ 2010 መግቢያ ላይ ነው የሄድኩትኝና ሶዶ ሰፈር የሚባል አለ ከወታደር ሰፈር ማዶ ተሻግሮ እዛ አንዱ ምስቱን ቅጥቅጥ አድርጎ መጣና እኔ ጎረቤት እኮ ነው ስትጮ ሄደን አገላግለን ምን ብለን ቸርች መጥቶ እንደ ይሁድ ቀን ነው ከፊቴ ቁጭ ብሎ ልሳን ይናገራል። ቬዳ ባሱካ ፖቻ ላፋራቲ ቬነማ ቶራፋሳ ከቬዳ ባል ምን ያልኩኝ በኢየሱስ ልሳኑ አሁን ትርጉሙ ምን ብላችሁ ትፈታላችሁ? እንደው ዝም ብላችሁ በአእምሮ ፊቱ ልሳኑ ራሱ ምን እንደሚል ታውቃላችሁ? ሄድና ከምስቴ ጋር ደብዳቤ መንፈስ የተደበደበ ይሁን ምስቱን ቀጥቀጥ አድርጎ መጥቶ ቸርች ላይ ልሳን ያዙኝ ሊቀቁኝ፣ በቃ ዘናበል ፈታበል ለቀቅበል ምናምን። ኧረ በኢየሱስ እሱ የአደባባይ አካባቢ ወይም የመናራ ቋንቋ ነው። ለቀቅበል ዘናበል ፈታበል እዛው ተፈተ እንዳትቀር። ኢየሱስ ጌታ ነው። እግዚአብሔር የእግዚአብሔርን ሥርዓትና ትእዛዝን እንድንጠብቅ እግዚአብሔር ይፈልጋል። አሁን ይሄን ቃል ከመጀመሪያ ጀምሮ እስካሁን የጠቀስኩትን ነጥቦች እናገርና ይሄን ቃል በሕይወታችሁ አውጃለሁ። ዛሬ እንዲህ ታምናላችሁ። ቃል በደንብ ሰምታችኋል። አሁን ይሄ ቃል በሕይወታችሁ የታሰረባችሁን ይፈታል። ቃል ነው የሰማነው፣ የእግዚአብሔር ቃል እኮ ነው የሰማነው። የታሰረባችሁ ነገር እናንተም የእናንተ ነገር በዚህ ቃል መፈታት ይሆናል። እናንተም የእናንተ የሆነ ነገር የተዘጋባችሁ አሁን መከፈት በዚህ ቃል ይጀምራል። ተስማምቻለሁ የሚል ሰው በደም አሜን ይበል። እግዚአብሔር የሚፈልገው ከኛ የመጀመሪያ እግዚአብሔርን እንድንፈራ፣ ሁለተኛ በመንገዱ እንድንሄድ፣ ሶስተኛ እግዚአብሔርን እንድንወድ፣ አራተኛ እርሱን ብቻ እንድናመልክ፣ አምስተኛ የእርሱን ትእዛዝና ሥርዓት እንድንጠብቅ። እንደዚህ የሚወጡ የሚገቡ ሰዎች የራቀባቸው ነገር አንኳኩቶ እስከ ቤታቸው ይመጣል። አረ እኔ ቢሆን በደም አሜን ብዬ ነው የሚወስደው። ይኸውላችሁ የዘገየባችሁ በዚህ ቃል እውነት ይፈጥናል። የተዘጋባችሁ በዚህ ቃል እውነት ይከፈታል። የሄደባችሁ ምርኮ ይመለሳል። ማነው አንድ ሰው ጮክ ብሎ ቀኝ እጁን አንስቶ ምርኮ ተመለሰ ይበለኝ? ትናንትና አምና ካቻምና ትናንትና ዛሬም ከጧት በነበርኩበት ቦታ አልገኝም የሚል ሰው በደም አሜን ይበለኝ። ሃሌሉያ